ሰላም እንዴት ናችሁ? ይህ ጀነራል ቲቶር ነው። ዛሬ ደግሞ የተመለስነው እንግዲህ በአምስተኛ ክፍል የሂሳብ ትምህርት 1.3 መስመራዊ የእኩልነት አረፍተ ነገሮችን በመተካት መፍትሄ መፈለግ የሚለው ርዕስ ላይ ይሆናል። እንግዲህ ባለፈው ርዕስ ስር እንግዲህ ምን አይተን ነበረ? አልጀብራ ቁሞችና አገላለጾችን እንዲሁም ደግሞ ተመሳሳይ ቁሞችን ተምረን ነበረ እና በዚህ ንዑስ ርዕስ ስር ደግሞ መስመራዊ የእኩልነት አረፍተ ነገርን በመተካት መፍትሄ መፈለግ ያ ማለት በተለዋዋጭ ዋጋ ቁጥሮችን እየተካን መፍትሄ እንፈልጋለን ማለት ነው። እሺ ትርጓሜ 1.4 ምንድነው የሚለው? ሀጠ ሲደመር ለ እኩል ይሆናል ሐመር ውሃ ቢሆን አለ። ሀሌታ ውሃ ከዜሮ የተለየ መሆን አለበት። እዚህ ጋር ሀሌታ ውሃ ከዜሮ የተለየ ነው። ከዛ ሀ ለ እና ሐመር ውሃ ሙሉ ቁጥሮች ናቸው እና በዚህ መልክ የተሰጠ አንድ የእኩልነት አረፍተ ነገር መስመራዊ የእኩልነት አረፍተ ነገር ይባላል ማለት ነው። ስለዚህ ሀጠ ሲደመር ለ እኩል ሐመር ውሃ ብሎ ቢሰጠን ይሄ ምንድነው ማለት ነው? መስመራዊ የእኩልነት አረፍተ ነገር እንለዋለን ማለት ነው። እሺ ትርጓሜ 1.5 በነገራችን ላይ በመሃል ያቆማችሁ ማየት ትችላላችሁ። ድጋሚ ስታነቡት ይያዛል ለመሸምደድ እንዲያመቻችሁ ማለት ነው። ሌላኛው ደግሞ ትርጓሜ 1.5 ይላል። በአልጀብራ አገላለጽ ውስጥ ተለዋዋጭ በብጫ ተቀባቸው አላችሁ አይደል? በአልጀብራ አገላለጽ ውስጥ በአልጀብራ አገላለጽ ውስጥ ተለዋዋጮች በቁጥሮች ከተተኩና አገላለጹ ከተቃለለ የአገላለጹ ዋጋ በቁጥር ይሰጣል። ይህ ሂደት የአገላለጹ ዋጋ በቁጥር ማስላት ይባላል። ምንድነው? በአልጀብራ አገላለጽ የተሰጠ ነገር አለ። እዛ ውስጥ ተለዋዋጮቹ በምን እንተካቸዋለን? በቁጥሮች እንተካቸዋለን። በቁጥሮች ከተተኩና የአገላለጹ ከተቃለለ በቁጥሮች ከተተካ በኋላ አገላለጹ ደግሞ ከተቃለለ የአገላለጹ ዋጋ በቁጥር ይሰጣል ማለት። ይህ ሂደት የአገላለጹ ዋጋ በቁጥር ማስላት ይባላል። እስቲ እንየው እዚህ ጋር በምሳሌ 13 ምንድነው የሚለው? የሚከተሉትን የአልጀብራ አገላለጾች በተሰጡት የተለዋዋጭ ዋጋ አስላ ወይም አስይ ነው የሚለው። ስለዚህ 3ሀ ሲቀነስ ለ ሲደመር 15 የሀ ዋጋ 10 ቢሆን ሀ አልተዋ የለ ዋጋ 9 ቢሆን እንዴት ነው የሚሰራው ነው። እዚህ ለምሳሌ እዚህ ጋር ነው ሀ አገላለጽ አለ፣ የተለዋዋጭ ዋጋ አለ፣ አገላለጹ ስሌት ደግሞ እዚህ ጋር አለ። እሺ መጀመሪያ እዚህ ጋር ምን ይላል? 3ሀ ሲቀነስ ለ ሲደመር 15 የሚል አለ። የተለዋዋጭ ዋጋ ደግሞ እዚህ ጋር ሀ እኩል ይሆናል 10 እና ለ እኩል ይሆናል 9 የሚል አለ። ስለዚህ ምን እናደርጋለን? በሀ ቦታ 10 እናስገባለን፣ በለ ቦታ 9 እናስገባለን። ስለዚህ በሀ ቦታ 10 ስናስገባ 3 ሲባዛ በ10 ይሆናል። 3 ሲባዛ በ10 ስንት ነው? 30 ይሆናል ማለት ነው። ከዛ ሲቀነስ 9 ሲደመር 15 ይሆናል። ልክ 3 ሲባዛ በ10 30 ነው የሚሆነው። 30 ሲቀነስ 9 21 ከዛ ሲደመር 15 36። ስለዚህ ልክ የተለዋዋጭ ዋጋ እዚች ጋር ቅድም እንዳየነው ይሄውና በአልጀብራ አገላለጽ ውስጥ የተለዋዋጭ ዋጋ በቁጥሮች ከተተኩና አገላለጹ ከተቃለለ የአገላለጹ ዋጋ በቁጥር ይሰጣል። ይህም ሂደት የአገላለጹ ዋጋ በቁጥር ማስላት እንለዋለን የሚለው እንግዲህ ይሄ ምሳሌ 1 ነው። ምሳሌ ለ ላይ ደግሞ ስናይ ወይ ደግሞ ምሳሌ 13 ለ ደግሞ ምንድነው የሚለው? 5 ሰ ሲደመር 6 ረ ይልና የሰ ዋጋ 12 ይሰጠናል፣ የረ ዋጋ ደግሞ 11 ይሰጠናል ማለት ነው። ከዛ በኋላ 5 ሰ ሲደመር 6 ረ ይሰጠናል። እዚህ ጋር ያው ተመልከቱ፣ ለ ሰንጠረዥ ውስጥ 5 ሰ ሲደመር 6 ረ የሰ ዋጋ ስንት ነው? 12። የረ ዋጋ ስንት ነው? 11። ስለዚህ አሁን ይሄ 11 ሰጠ ማለት ነው። ከዛ በኋላ 5 ሲባዛ 12 እንላለን። ለምን አለን? 5 ሲባዛ 12 የሰ ዋጋ 12 አይደል? ስለዚህ 5 ሰ ማለት 5 ሲባዛ ሰ ማለት ነው። ሰ ደግሞ 12 ነው። 5 ሲባዛ 12 እንላለን። ሲደመር እዚህ ጋር ረ ደግሞ 11 ልትሰጠን 6 ረ ማለት ደግሞ 6 ሲባዛ ረ ወይም ደግሞ 6 ሲባዛ 11 ለምን? የረ ዋጋ 11 ስለሆነ ስለዚህ 6 ሲባዛ 11 እንላለን። ስለዚህ መጀመሪያ ሁሌም ቢዘቶች ይቀድማሉ። እዚህ ጋር 5 ሲባዛ 12 ስንት ይሆናል? 60 ይሆናል እዚህ ጋር ስናባዛው። ከዛ በኋላ 6 ሲባዛ በ11 ደግሞ 66 ይሆናል። አንድ ላይ ስንደምረው 126 ይሆናል ማለት ነው። ኦኬ ስለዚህ በዚህ መንገድ መልመጃ 1.5ን ስሩት። የከበዳችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እንቀጥል። ቀጥሎ ደግሞ 1.4 መስመራዊ የእኩልነት አረፍተ ነገር መፍትሄ መፈለግ። አንድ መስመራዊ የእኩልነት አረፍተ ነገር ቢሰጠንና በተለዋዋጭ ዋጋ የተለዋዋጭ ዋጋ ባይሰጥ የተለዋዋጭ ዋጋ ስንት እንደሆነ እንዴት ማወቅ እንደምንችል ነው ይሄኛው ላይ ደግሞ ምናይ ማለት ነው። ስለዚህ በዚህ ርዕስ መስመራዊ የእኩልነት አረፍተ ነገር መፍትሄን እንፈልግ ወይ ደግሞ መፍትሄን አፈላለግን እናያለን ማለት ነው። ስለዚህ
የተለዋዋጭ ዋጋ ሳይሰጠ የዛ ተለዋዋጭ ዋጋ ስንት እንደሆነ መፈለግ ማለት ነው። መፍትሄ መፈለግ ስንል ስለዚህ ምሳሌ 14 ምንድነው የሚለው ሚዛንን በመጠቀም የእኩልነት አረፍተ ነገርን ጠ ሲደመር 3 እኩል ይሆናል 5 መፍትሄ መፈለግ። ያ ማለት የጠ ዋጋ ስንት ቢሆን ነው 3 ላይ ተደምሮ 5 ሊመጣ የሚችለው? እንግዲህ እነዚህ ስናየው ትንሽ ቁጥሮች ናቸው፣ በቀላሉ መለየት እንችላለን። ነገር ግን ትላልቅ ቁጥሮች በሚሆንበት ጊዜ እንዴት መለየት እንችላለን የሚለውን ደግሞ ለማየት ያግዘናል ይሄ ትምህርት ማለት ነው። ስለዚህ እዚህ ጋር ከሁለቱም ጎን 3 ክቦች ከሁለቱም ጎን 3 ክቦችን ብናነሳ ያ ማለት አሁን ለምሳሌ እዚህ ጋር ጠ ልክ እንደዚህ በአራት ማዕዘን ብንተካውጠን 3ን ደግሞ የምትሏ በ3 በሆኑ ክቦች ብንተካ እንደዚህ ከዛ በዚህ በኩል ደግሞ 5 የሚለውን 5ቱንም በ5 ክቦች ብንተካ ከዛ በኋላ ማለት ከሁለቱም ጎን 3 ከሁለቱም ጎን 3 ክቦችን ብናነሳ በዚህም 3 ብናነሳ በዚህ በኩልም 3 ብናነሳ በስተቀኝ 2 ክቦች ይቀራሉ በዚህ በኩል ማለት ነው። ልክ ይሄን 3 እናንሳ በስተቀኝ 3 ክብ ይቀራል 2 ክብ። በዚህ በኩል ደግሞ ማን ይቀራል? 4 ማዕዘኑ። ስለዚህ 4 ማዕዘኑና 2ቱ ክብ እኩል ይሆናሉ ማለት ነው። በሌላ መንገድ የጠ ዋጋ ስንት ነው ማለት ነው? 2 ሆነ ማለት። ስለዚህ ይላል 2 ክቦች ይቀራሉ። ይህ ማለት ደግሞ ጠ እኩል ይሆናል 2 ይሆናል ማለት ነው። ሌላኛው ደግሞ ምሳሌ 15 ነው። መስመራዊ ያለ እኩልነት አረፍተ ነገር ይሰጠናል። ያ መስመራዊ የእኩልነት አረፍተ ነገር የተሰጠንን የተለዋዋጭ ዋጋ መፈለግ ነው። ልክ በቅድሙ መልክ መፈለግ እንችላለን። የቅድሙ ትንሽ ስለሆነ በሚዛን መልክ ነበር የፈለገው። ስለዚህ ቀጣይ መፍትሄው ምንድነው የሚሆነው? በአንደኛው ሚዛን ላይ የሚገኘውን የእኩልነት አረፍተ ነገር የ ሲደመር 9 እኩል ይሆናል 16። ወደ ሁለተኛው ሚዛን ላይ የሚገኘው የእኩልነት አረፍተ ነገር ደግሞ የእኩል ይሆናል 16 ሲቀነስ የ ይሆናል ማለት ነው። ይሄንን እንግዲህ በሚዛን ይላል፣ ግን በሚዛን እዚህ ጋር ስላልሰራው እስቲ አብረን እንስራው። ስለዚህ ጥያቄያችን ምንድነው? ጥያቄያችን በዋይን ተካውስ ሲደመር 9 እኩል ይሆናል 16 ይላል። ስለዚህ ይሄን ለመፈለግ ምን እናደርጋለን? በጣም አጭሯን መንገድ እንጠቀም። እኩል ይሆናል ከዛ በኋላ እዚህ ጋር 16 አይደል ያለው 16 ከዛ እዚህ ጋር ምንድነው የሚለው ሲደመር 9 አይደለም የሚለው ልክ ከእኩል ይሆናል አረፍተ ነገር ወይ ደግሞ ከእኩሌታ አረፍተ ነገር ልክ በሚሻገርበት ጊዜ መደመር ከሆነ መቀነስ ነው። ስለዚህ ልክ ስናሻገረው ሲቀነስ 9 ይሆናል ማለት ነው። ከዛ ወይም y እኩል ይሆናል 16 ሲቀነስ 9 ይሆናል ማለት። ይሄ ደግሞ ስንት ይሆናል? የዋጋ ወይ ደግሞ y ዋጋ 7 ይሆናል ማለት ነው። ስለዚህ y እኩል ይሆናል 7። በዚህ መንገድ መስራት እንችላለን። ይሄኛው መንገድ ትንሽ ቀጠር ይላል ምትሉ ከሆነ ሌላኛው ሁለተኛ መንገድ አለ። ጥያቄ ምንድን ነበረ? y ወይም ደግሞ ሲደመር 9 እኩል 16 ነበር። ስለዚህ 16 እንበልና ልክ ይሄን ለመስራት ምን እናደርጋለን? በሁለቱም መንገድ 9 እንቀንሳለን። ያ ማለት ነው y ወይም ሲቀነስ ሲደመር 9 ሲቀነስ 9 እኩል ይሆናል 16 ሲቀነስ 9 ይሆናል። ያ ማለት በሁለቱም መንገድ 9 መቀነስ ማለት። ከዛ እዚህ ጋር 9 ሲቀነስ 9 ስንት ይሆናል? 0 ይሆናል። ማን ይቀራል? እዚህ ጋር y ይቀራል ወይ ነው ይቀራል። እኩል ይሆናል 16 ሲቀነስ 9 ደግሞ 7 ነው። መልሳችን 7 ይሆናል ማለት። በዚህ መንገድ መስራት እንችላለን። እውነት መሆኑን ደግሞ ለማወቅ በy ቦታ 7ን ተክቶ መስራት ነው። ያ ምን ይሆናል? y 7 አይደለ? ስለዚህ 7 ሲደመር 9 እኩል ይሆናል 16። ያ ማለት 7 እና 9ን ስንደምረው 16 ይመጣል። 16 እኩል ይሆናል 16። ምሳሌ በደንብ ብታይ ራሱ በግልጽ ተሰርቶ ነው ያለው። ስለዚህ በዚህ መልክ ይሰራል ማለት ነው። በዚህ መሰረት የቀሩትን ምሳሌዎች በደንብ ህይወት ቀጣይ ያለው ምንድነው? መስመራዊ የእኩልነት አረፍተ ነገርን በስራ ላይ ማዋል። ያ ማለት የዕለት ኑሯችን ላይ እንዴት ነው መስመራዊ የእኩልነት አረፍተ ነገርን ደግሞ ስራ ላይ ልናወራው የምንችለው? ያ ማለት በዚህ ርዕስ ስር በዕለት ኑሯችን ጋር የተያያዙ መስመራዊ የእኩልነት አረፍተ ነገሮች በመተካት መፍትሄ እንዴት እንደምንፈልግ እናያለን ማለት ነው። እንደዚህ ይላል ምሳሌ 17 ወይዘሮ ዋሪቱ ከባንክ ከቆጠበችው ብር 450 ብር ስታወጣ በባንክ ሂሳብ ውስጥ 2455 ብር የሚቀራት ከሆነ ይላል። ያ ማለት ስንት ብር እንዳላት አናውቅም ማለት ነው። ግን ልክ 450 ብር ስታወጣ 2455 ብር ይቀራታል። ስለዚህ ከማውጣቷ በፊት በባንክ ውስጥ የነበረው ብር ለመፈለግ የሚያገለግል መስመራዊ የእኩልነት አረፍተ ነገርን በጠ ሲቀነስ ሀ እኩል ይሆናል ለ በሆነ መልክ ጻፉ ነው የሚለው። ሌላኛው ደግሞ ያ ማለት በእኩል አረፍተ ነገር
በእኩልነት መስመራዊ የሆነ የእኩልነት አረፍተ ነገር በዛ መልክ መጻፍ ነው። ሁለተኛ ደግሞ ለመስመራዊ የእኩልነት አረፍተ ነገሩ መፍትሄ መፈለግ ነው። ስለዚህ እንቀጥል እስቲ። መፍትሄ ይልና ምንድነው የሚል ወይዘሮ ዋሪቱ ከመውጣቷ በፊት የነበራትን ብር የሚገልጽ የእኩልነት አረፍተ ነገርን ስንጽፍ ምን ይሆናል? የነበራት ብር ቀ ቢሆን እንበል። ለምሳሌ ቀ እንግዲህ ተለዋዋጭ ነው። በተለዋዋጭ በዚህ ቀ በሚል ተለዋዋጭ ብንተካ፣ ስለዚህ ወይዘሮ ዋሪቱ ልክ ከመውጣቷ በፊት ስንት ብር ነበረ? አናውቀውም። ከዛ ሲቀነስ 450 ሲሆን ስንት ሆነ? 2455 ብር ሆነ ማለት ነው። ከዛ በኋላ ምን እናደርጋለን? ልክ ቅድም በሰራነው መንገድ እዚህ ጋር ቅድም በሰራነው መንገድ ሰርቶታል። ምንድነው ያደረገው? እኩል ይሆናል አለና ልክ 2455 እንዳለ ሆኖ ልክ ሲቀነስ 450 ነበር። ሲቀነስ ስለነበረ ወደዚህ ሲሻገር ምን ይሆናል? ሲደመር ይሆናል። እዛ ሲደመር 450 ይሆናል ማለት ነው። ስለዚህ 2455 እና 450 ስንደምረው 2905 ይሆናል። ስለዚህ ወይዘሮ ዋሪቱ በፊት ከማውጣቷ በፊት የነበራት ብር 2905 ብር ነበራት ማለት ነው። በዚህ መሰረት 1.6 መልመጃውን ሞክሩት። ቀጣይ ላይ ሙሉውን የምዕራፍ አንድን እያንዳንዱን መልመጃ በአንድ ቪዲዮ አንድ ላይ አድርጌላችሁ ወይ ደግሞ አንድ ላይ ሰርቼው እመጣለሁ። ይሄ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር ማድረግ እንዲሁም ደግሞ ቴሌግራም የትምህርት ቤት ቴሌግራም ካላችሁ እዛ ላይ ሊንኩን ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ጀነራል ቲቶር ነው። አብራችሁን ስለነበራችሁ በጣም እናመሰግናለን።